እሺ ስሙኒ ባክሽ ግቢ ካሌብ እንኳን ደስ ያለ እንኳን አብሮ ደስ ያለ ካሊም ክሬቲቭስ ይባላል የማስታወቂያና የዲጂታል ማርኬቲንግ የኢንፍሉዌንስ ማርኬቲንግ ካምፓኒ በድርጅቱም ሳይድ ሆነን በኢንፍሉዌንሰሩም ሳይድ ሆነን ሁለቱን አግባብተን እኛ እንደ ብሪጅ የሚፈልጉትን ሪዛልት እንሰጣለን እንደምን አለው እንደሜ ዮሪ ነጡ አቤት ዳነሽ ነጡ ነጡ ብሎ የሚጠራሽ ካሌብ ነው መሰለኛ ካሌብና ቃልዬ ካሌብ ጋር መቼ ተዋወቃችሁት ካሌብ ጋር ትምህርት ቤት ነው የተዋወቅነው ማለት ዩኒቨርሲቲ ማለት ነው በዛ ነው የተዋወቅነው ቲክቶክ እኔ ሳልጀምር እሱ ሊጀምር አካባቢ ነው የተዋወቅነው ኦኬ ስንት አመት ሆናችሁ ማለት ነው እኔ እንጃ 3 አመት ወይ 2 አመት አላቅም እርግጠኛ አይደለም ካሌብ እንኳን ደስ አለ እንኳን ለዚህ አበቃ ፈጣሪ ጥረትን አይቶ ለዚህ ያደረሰ ከዚህ በላይ ከፍ ያርግ ጎበዝ ልጅ ታታሪ ነህ ጎበዝ ልጅ ነው ያመር እውነት ነው ታታሪ ነው በዚሁ ቀጥል እንዳትሰበር ከፍ በል እግዚአብሔር እንግዲህ ቀና ነገር ያርግልህ ያጋጥም ዮኒሻ ወይ እንዴት ነሽ ተክልዬ ጋይስ ላገኙ በጣም ደስ ብሎኛል እኔም ደስ ብሎኛል ከካሌብ ጋር መቼ ተዋወቃችሁት ከካሌብ ጋር አሁን ሁለተኛ አመታችን መጣ መሰለኝ ኦኬ ዋው ሰው በሌለው ሰዓት ነው ያገኘሁት ኦኬ እሱ ሰው አጥቶ እስቲ አጋጣሚው ንገረኝ እንዴት ነው ከካሌብ ጋር ላይቭ ላይ ነው የተዋወቅነው ላይቭ ላይ ገብቶ ካሌብ ድንገት እያወራ ምናምን ሳይው ፎሎ አድርጎኛል እና ያለው የሆነ ሰዓት ላይ ባስ ምን ያለበት ምናምን ዘላብቶ አካባቢ ትዝ ካላችሁ ማለት እና በዛ ታይም ሳይ ፎሎ አድርጎኛል ፎሎ አደረኩት ምናምን በዛው ተጻጻፍ ለምን ቪዲዮ ኮላብ አናደርግም ምናምን ተባባልን በዛ ሰዓት እኔ ሜሪ ዮርዲ ምናምን በመንሰራ ሰዓት ከዛ ቀጠለ ደባሌም ነበረ የሆነ ሰዓት ቢያንስ ለ6 ወር ለ7 ወር አብረን አንድ ቤት ውስጥ አንድ ቤት ሳይሆን አጠገብ ላጠገብ ደባል ሆነን ኖረናል ኦኬ ካሌብ ጋር ብዙ ነገር አሳልፈናል ብዙ ለቅሶች አብረን አልቀሰናል ብዙ ነገር አሳልፈናል በጣም ደስ ይል ነበር ከካሌብ ጋር የነበረን ትውውቅ አሪፍ ነበር ከዛም ደግሞ ያለን ጓደኝነት ስቲል አሪፍ ነው በጣም ቆንጆ ነው የምር ሪል ጓደኝነት ምንድነው በቃ አሪፍ ታይም ላይ ነው የተገናኘ ነው ሁሉም ጀሞ እንደዛ ይመስለኛል ይሄንዬ እንኳን ደህና መጣ እንኳን ደህና ቆየኝ ወንድሜ ስለ ካሌብ አንዳንድ ጉዳዮችን ላውራ ብዬ ነው ይቻላል ከካሌብ ጋር መቼ ተዋወቃችሁት ከካሌብ ጋር እንግዲህ አመታቶች አሳለፍን ብዙ አመት ሳይሆን ከኔ ጋር ቢያንስ 1-2 አመት ምናምን እንደዛ አብዛኞቻችሁ 2 አመት ነው ተዋወቃችሁ እሺ እንደዛ በስራ ነው የሚያገናኘን ካሌባ በዘው በጣም ምርጥ ሰው እኔንም ወደ ቲክቶኩ ይዞኝ የመጣው ብዙ ነገር ያደረገልኝ ስልክ ራሱ ሰጠኝ ካሌባ በጣም ደስ ይላል ካሌባ የቲክቶክ የመጀመሪያ መሰረቴ እሱ ነው በጣም ደስ ይላል እንኳን ደስ ያለ በልልኛ ካሌባዬ እንኳን ደስ አለ ከዚህ በላይ ብዙ ነገር ይገባሃል ምንም አይደለም እንግዲህ ፈጣሪ ሁሌም መንገድን ያቀናለን ወዳለው እንደምን ጎበዝ ታታሪ ደግሞ አዲስ ነገር ይዞልን መጥቷል በዛሬው ምሽት ካሌብ አዲሱ ነገር ምንድነው የሚለው እኔ ሳይሆን በገጽላችሁ ራሱ የካሌብ ክሬቲቭ ሲኦ እና ዋና ስራ አስኪያጅ ሆነው ካሌብ መስፍን እንኳን ደህና መጣችሁ የሚለው ንግግር ያድርግና
ወደ ቀጣይ መርሃ ግብሮቻችን የምናልፍ ነው የሚሆነው። በድጋሚ ጥሪያችን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። በክብር ወደዚህ ካሌብን ሸኙ። እኔ ንግግር ስለማልችል ወረቀት ላይ ስሉ ጎበዝ እንግዲህ ጽፌ ያስቀመጥኩትን አሁን እንዳወራን ተደርጎ ይቆጠርልኝ። ሁልጊዜ እኔ ስገኝ እንደ ካሌብ ታታሪኩ ፓሽን ካላቸው ከሚጥሩ የስራ አጋሮች ጋር ብገኝ ሁልጊዜ እመርጣለሁ። ከሚሰራ ሰው ጋር መሆን በጣም ደስ ይለኛል ይመስለኛል፣ ከእናንተ ጋር ማለት ነው። እዚህ የተገኛችሁት ሁሌ ከእናንተ ጋር ሲሆን እያንዳንዳችሁ አብሬ ደስ የሚለኝ ሰዎች ናቸው እና በጣም አመሰግናለሁ ስለመጣችሁ። እንደ ካሊም ክሬቲቭስ ስናየው የካሊም ክሬቲቭስ የማርኬቲንግ እና ዲጂታል ማርኬቲንግ ካምፓኒ ነው። ማስታወቂያ ላይ የሚሰራ ካምፓኒ ነው። እንደ ድልድይ ሆኖ የማርኬቲንግ ጎላቸውን በሚመታ መንገድ ድርጅቶችን በኢንፍሉዌንሰሮች ማስታወቂያ የሚያሰራ ድርጅት ነው። እዚህ ጋር ያለነው ብዙዎቻችን እዛ ሙያ ላይ ያለነው ብዬ አስባለሁ። እናም እንደ ማርኬቲንግ እና እንደ ማርኬተር እና እንደ ኢንፍሉዌንሰር ደስ የሚለኝ የሄንሪ ፎርድ አባባል አለ። ለማስታወቂያ ገንዘብ መቆጠብ ማለት ሰዓትን አቁሞ ጊዜ እንደመቆጠብ ይቆጠራል። እየሄደ አይደለም ግን እየቆጠብን እንዳለ ይሰማናል። አይሆንም ማለት ነው። ስለዚህ ድርጅቶች ከዚህ በፊት አብራችሁ አምናችሁን ስለሰራችሁ በጣም እናመሰግናለን። ከብዙዎቻችሁ ኢንፍሉዌንሰሮች ጋር ራሴን ጨምሬ አብረን ሰርተናል። ሁላችንም በፍቅር ነበር የሰራነው። በጣም ደስ የሚል ነበረ እና ከዚህ በኋላም ብዙ ስራ አብረን እንደምንሰራ አልጠራጠርም። እዚህ የተገኛችሁ ቤተሰቦቼ፣ እናቴ፣ አባቴ፣ ጓደኞቼ፣ ወንድሞቼ ሁላችሁ በጣም ነው የምወዳችሁ። በጣም ነው የማመሰግነው። ፕሮግራሙን ኢንጆይ አድርጉልኝ። ብዙ የማመሰግናቸው ይሄ እንዲሳካ ያደረጉት ድርጅቶች አሉ። አንደኛው ክሊክ ዴሊቨሪዎች ናቸው። ክሊክ ኢንቨስትመንት ግሩፕ በጣም እናመሰግናለን። አንድ ጊዜ ሞቅ ያለ ጭብጨባ። ሌሎቹ ኤንዜድ ኮሚኒኬሽን ናቲ ወንድሜ ነው፣ የስራ አጋሪ። ይህንን የመሰለ ኢቨንት ኦርጋናይዝ አድርጎ አንድ ላይ እንድንሆን ያደረገን እሱ ነው። በጣም ነው የማመሰግነው። ሲቀጥል ዲኮር አያምር? ከድርጅታችን ጋር አብሮ በሚሄድ መንገድ ነገስታት ዲኮር አንድ ጊዜ ሳያዩ የሚያምኑ ብፁዓን ናቸው ይባላልና ኩኩ ኬተሪንግ በኋላ አይታችሁ እናንተ ተመሰከራላችሁ። እኔ ግን ብፁዕ ልባል ግድ የላችሁ። በጣም የሚገርም ምግብ ነው ያዘጋጀልን። አመሰግናለሁ። እንዲሁም ቢሮዬ ቴክቶኒክስ ኢንቴሪየር ዲዛይኖች ድምቅ አድርገውታል። ዋሽንግተን ሆቴሎች ደግሞ ይህንን የመሰለ አዳራሽ ስለሰጡን በጣም አመሰግናለሁ ከልቤ። እንደዚህ አንድ ቦታ በሚያምር መልኩ እንደዚህ በምቾት መሰብሰብ ቀላል ነገር አይደለምና የረሳኋችሁ አብረናችሁ የሰራናችሁ ትላልቅ ድርጅቶች በጣም ነው የማመሰግነው። ወዳቸዋለሁ። አመሰግናለሁ። እሺ ቆይ እዚሁ እንዳለ በነገራችን ላይ ካሌቦ ዘመኑ የቴክኖሎጂ ነው አይደል? ዘመኑ የቴክኖሎጂ ነው። ከሆነ ዓመታት በፊት ምን የጻፋቸው ድርሰቶች ነበሩ? አርት ውስጥ መሪ ተዋናይ መሆን ይፈልግ ነበር። መንገዱ ረዘም ሲልበት ዘመኑ ደግሞ የቴክኖሎጂ ነው። ቴክኖሎጂን ደግሞ በአግባቡ በመጠቀም በተለይ 60,000 ፎሎወር እንዳለው የመጀመሪያ ማስታወቂያ ያሰሩ ድርጅቶች አሉ። ከዛ ባለፈ ደግሞ ከ120 በላይ ድርጅቶች በካሌብ ክሬቲቭ
አማካኝነት ማስታወቂያቸውን ማሰራት ችለዋል። ይሄ ልጅ ታታሪ ነው፣ ፈጣሪ ነው፣ ጎበዝ ነው፣ ትጉ ነው። ይሄን ያሉት ወዳጆቹ ናቸው። ለዚህ ወጣት ይህ ምሽት ይለያል። በተለይ ወላጆች ባሉበት ቦታ ሲሆን ደግሞ ይለያል። ከሐረር ሲመጣ አዲስ አበባ ላይ ብዙ ወረቀቶችን ጽፏል፣ ቀዷል። እንዲሁም ደግሞ በግጥም መልክ ሞካክሯል። በብዙ አቅም ውስጥ የታጠረ አሁንም ደግሞ ይበልጥ አቅሙን በካሌብ ክሬቲቭ ይዞ እየመጣ ነው። እንኳን ደህና መጣ አትሉትም? በድጋሚ ወደዚህ ስራ ጭብጨባውን እንኳን ደህና መጣ ቆጥሬ እንኳን ደህና ቆያችሁ። እሺ፣ እጅግ አድርገን እናመሰግናለን። ምናልባት ክሊክ ኢንቨስትመንት ግሩፖች ተገኝተዋል፣ መሀላችን አሉ። ከክሊክ ኢንቨስትመንት ግሩፕ ዋና ስራ አስኪያጅ የሆኑትን ወደዚህ ንግግር እንዲያደርጉ እንጋብዝና እዚሽ ጋር የተወሰነች ፕሮግራም ትኖረናለች። ከክሊክ ኢንቨስትመንት አቶ አማን ወደዚህ እንኳን ደህና መጣችሁ። ወንድሜና ጓደኛዬ ካሌብ እንኳን ደስ ያለ፣ እንኳን ለዚህ ቀን አደረሰ ማለት እፈልጋለሁ። ከዛ በተጨማሪ ከክሊክ ኢንቨስትመንት የመጣሁት አማኑኤል ፈለቀ የማርኬቲንግ ማናጀር ነው። ከአብዛኞቻችሁ ጋር ወደፊት አብረን እንሰራለን ብለን ተስፋ እናደርጋለን። ዛሬ ላይ ግን ያው እንኳን ደስ ያለ በማለት ልጀምር ነው። ወጣት እንዲህ ለስራ ሲደርስ ደስ ይላል። እውነቴን ነው። ላይክ ብዙ እቅድ እንዳለው አውቃለሁ። ብዙ ከኔ ጋር ያወራናቸው ጉዳዮች አሉ እና ያሳካል በማለት ጀምራለሁ። ከዛ በተጨማሪ ግን ክሊክ ኢንቨስትመንት የዴሊቨሪ ካምፓኒ ብቻ አይደለም። ከዴሊቨሪ በላይ ነው የምንሰራው። ሁላችሁም ጋር የምንደርስበት ብዙ መንገዶች አሉ። እንደምንደርስ ተስፋ አለን። እናንተም አብራችሁ እንድትሰሩና ወደፊት አብረን በምንሰራበት ጊዜ ላይ አብዛኛው ነገር ካሌብ ነው የሚጨርሰው፣ ግን አብረን በምንሰራበት ጊዜ ላይ ከእናንተ የምንፈልገው ብዙ ነገሮች አሉ። ላይክ እንደ ወጣት ብቻ ሳይሆን ድርጅታችን እናንተ መርዳትን አብሮ መስራት የሚፈልገው ከዛ በላይ የሆነ እቅድና ዓላማ ያለው ድርጅት። ስለዚህ ክሊክ ሲባል ዴሊቨሪ ብቻ አይደለም፣ ከዴሊቨሪ በላይ ነው። ከረንትሊ ያው አብዛኛው ነገሮቹ ወደ ስራ የወጡ ባይሆኑ በምግብ ዴሊቨሪ እና እቃ በማድረስ እቃ ከየትኛውም ቦታ ወደ የትኛውም ቦታ በማድረስ ስራችን ወደ ገበያው የተቀላቀለ ሰው ሁላችሁ እዚሁ ባለውበት እንደው ካሌብ ከፈቀደልኝ የሰው ፕሮግራም አልስረቅና ፕሌይ ስቶር እና አፕ ስቶር ላይ ክሊክ ዴሊቨሪ ብላችሁ ብታወሩልኝ ደስ ይለኛል። ካሌብ ጥሩ ጓደኛ ነው። ጓደኞቹ ምን እንላለን ካላችሁ ለጓደኛ ምንም ይሆናል። ካሌብ ማለት የሆነ ነገር ፈልጋችሁ ብትጠይቁት ሁለት ያስቡ። የራሱ ጉዳይ ኬር አይሰጠውም። አንዳንዴ ለኛ እንደምታስበው ለራሱ ማስለ ማለት ነው። ሌላ በጣም ጎበዝ ነው። ጠንካራ ወንድ ነው። አይፈራም። ጭንቅላቱን ደግሞ ብዙዎቻችሁ የምታውቁት አይመስለኝም። በጣም ጎበዝ ነው። ሄዝ ስማርት ጋይ። ጥሩ ጸሐፊ ነው። ጥሩ ገጣሚ ነው። ተጠቀሙበት። ዙሪያ ያላችሁ ሰዎች በጣም አርቲስቲክ ነው። ከዚህ በኋላ በገጥም የምታዩት ይመስለኛል። ከዚህ በኋላ ትልቅ መድረኮች ላይ እንገናኛለን። ጓደኞች በጣም እንወድሃለን። ኬፕ ሻይኒንግ። እሺ፣ እጅግ አድርገን እናመሰግናለን ምህሩ። እሺ፣ ሌላ ሰው ደግሞ አንድ ሰው እንደዚሁ ልጨምር፣ ይህን እድል ብትጠቀሙበት ጥሩ ነው። አይ ካላችሁ እኔ ማይኩን አምጥቼ ጣል ነው የማደርገው። እኔ ምን አገባኝ፣ የለውበትም። በቅድሚያ እንኳን ደህና መጣችሁ። ካሌብን ካወቅኩት በጣም አጭር ጊዜ ነው፣ ግን እጅግ በጣም መልካም
በጣም ጓደኛ፣ በጣም ወንድም የሆነ ሰው ነው። በጣም ጎበዝ እኔ ይኸውላችሁ ምርጫን አላውቅም እንዴት እንደሆነ ወዴትና ወዴት አቅጣጫ እንደሄድ ቅድም አላልኳችሁ። እኔ መገኘት ደስ የሚለኝ ስገኝ ደስ የሚለኝ ታታሪ ከሚሰራ ከሚለፋ ህልም ካለው ፓሽን ካለው ሰው ጋር ነው ማለት ነፍሴን ሰላም ይሰማታል። ዚስ ማች ማለት ነው። ለዚህ ነው ከእያንዳንዳችሁ ጋር ስሆን አብሬ ደስ ይለኛል ያልኳችሁ። ዘሴ ሙያ ላይ ስላለን ብቻ አይደለም። አረማመዳችን ብዙ ሊለይ ይችላል፣ ግን በቃ ሁላችንም ወዳቸዋለሁ። ቡሪካይ ሄደባ እዚህ ጋር ብዙ ሰው ማመሰግነው አለ። እዛ ጋር ጀሞ አለ። እያንዳንዱ ስም ከጠቀስ ማታ ይነጋል። እዚህ ጋር በጣም በቃ ሁሉም ወዳጆች አሉና አሁን ስሜት ተረጋግቻለሁ። ቢሆንስ በጣም ጠንካራ ሰው ነው። የምሬ ነው የማወራችሁ። በጣም አጭር ጊዜ ነው ካወቅኩት፣ ግን ከማንም በላይ የሆነ ሰው ነው። በጣም መልካም፣ በጣም ፖዚቲቭ ሰው፣ ስራ በጣም ወዳድ። እማን እሱ ጋር የምትሰሩ ሰዎች በጣም አትራፊ ነው የምትሆኑት። 100% እርግጠኛ ነኝ በዚህ። ካሌብ እንኳን ደስ ያለ። ከዚህ በላይ በጣም ሌላ ነገር በጣም ትልቅ አርቲስት ነው። እኔ ሁሌ ምን እመኛለሁኝ መጀመሪያ በአርት አውቀ ነው በነበር እላለሁ። በጣም ጎበዝ ጸሐፊ፣ ፊልም የሚወድ አርቲስት የሆነ ሰው ነው እና ይህንን መናገር ስላለብኝ ነው። ኪብሻይ ብላለች። አብረን እናሸንፋለን።